ፎቶሾፕን በመጠቀም አጭር በሆነ ደቂቃ አንድን ኖርማል ወይም ደግሞ ተራ የሚባልን ምስል ወይም ፎቶ እጅግ በጣም ገራሚና አስደማሚ ማድረግ እንደምንችል ምን ያህሎቻችን እናውቃለን? ይህ ማድረግ ከምንችልባቸው ቴክኒኮች መካከል አንዱ ፎቶ ማኒፑሌሽን ይሰኛል። ዛሬ ታዲያ ይህን ቴክኒክ በመጠቀም ሁለት የተለያዩ ፎቶዎችን እንዴት ብሌንድ ማድረግ እንደምንችል በዚህ አጭር ቱር እናያለን። በድጋሚ ወደ ቻናላችን ስለመጣችሁ ደስ ብሎኛል። የተለያዩ የፎቶሾፕ ስኪልስ ኤንድ ቴክኒክስ እንዲሁም ደግሞ በአጠቃላይ የፎቶሾፕ ቱቶሮችን በዚህ ቻናል ላይ ቶሎ እለካለሁ። ቀደም ብዬ እንደጠቀስኩት ታዲያ ዛሬ የምናየው የፎቶ ማኒፑሌሽን የተሰኘውን ፎቶሾፕ ላይ ያለ ቴክኒክ ነው። ፎቶሾፕ ላይ ጀማሪ ብትሆኑ ወይም ደግሞ አድቫንስድ ብትሆኑ ዞሮ የቪዲዮ በጣም ይጠቅማችኋል እና እስከ መጨረሻው ድረስ አብራችሁን ቆዩ። ስለዚህ ለዛሬ ቱቶሪያችን የመረጥናቸው ሁለት የተለያዩ ፒክቸሮች እነዚህን ይመስላሉ። የመጀመሪያው ይሄ ነው፣ ሁለተኛው ደግሞ ይሄ ነው። ስለዚህ የመጀመሪያ ሀይቅ ያለበትን ወይም ደግሞ ጀልባ ያለበትን ፎቶ ወደ አስፓልት ፎቶ እንወስደዋለን። ከዛ በመቀጠል የምናደርገው ምንድነው ልክ ሳይዙን አጀስት ካደረግን በኋላ ከላይ ያለው ሌየር ላይ ቲክ እንደተደረገ ቀጥታ ፊልድ ጋር በመሄድ ወደ 50% አካባቢ ዝቅ እናደርገዋለን። ይህን የምናደርገው ፒክቸሩን አጀስት ለማድረግ እና መጨረሻ ላይ ሰርተን ከጨረስን በኋላ ተቀራራቢ የሆነ ነገር ወይም ደግሞ ሪያሊስቲክ የሆነ ነገር እንዲፈጥርልን ነው። ከጀርባ ያለው ስለማይታይ ማለት ነው። ልክ እሱ እንደጨረስን ፊልም የሚለው ጋር ተመልሰን ሄደን 100% እናደርገዋለን። በመቀጠል ሰሌክት ጋር እንሄድና ሰሌክትን ተጭነን ሰብጀክት የሚለውን እንጫናለን። ልክ ሰብጀክትን ስንጫን ከላይ ያለውን የምስሉንና የጀልባውን ፎቶ ሰሌክት ያደርግልናል። ወዲያው ደግሞ ክሊክ ማክስ እናደርገዋለን። እሱን ስናደርግ ምንድነው ዙሪያው ላይ ከጀርባው ዙሪያው ላይ ያለው የሀይቁም የፀሐዩም የወፉም የሁሉም ምስል ይጠፋና ጀስት ጀልባውና ልጅቷ ብቻ ይቀራሉ ማለት ነው። በመቀጠል የምናደርገው ምንድነው ብረሽ ጋር እንሄዳለን። ከዛ ብረሽ ሳይዛችንን ወደ 150 አካባቢ እናደርገዋለን። ኦፓሲቲው 100% እንደሆነ ይቆያል። እንዲሁም ደግሞ ፍሎውን 50% እናደርጋለን። ስሙዚንጉ 0% እንደሆነ ይቆያል። ቀጥታ እንመጣና ዙሪያ ላይ የጀልባው ዙሪያ ላይ ብረሽ ማድረግ እንጀምራለን። ይህን ስናደርግ ምንድነው ፎቶሾፕ አውቶማቲካሊ የሚያደርገው ምንድነው ብረሽ ሳይዙ እንደምታዩት 150 ነው፣ ግን ደግሞ ፍሎ 50 ስለሆነ ሃርድ ወይም ደግሞ ጠንካራ ባልሆነ ሁኔታ ብረሽ እያደረገ ሀይቁን በከፊል ማውጣት ይጀምራል ማለት ነው። ይህ የሚሆነው ለምንድነው ጀስት ክሊፕ ማስክ ስናደርግ ተደብቆ ነበረ። አሁን ግን ቀስ እያለ ይወጣል። የምንፈልገውን ያህል ብረሽ አድርገን ልክ እንደጨረስን ቀጥታ ምን እናደርጋለን አጀስትመንት ሌየር ጋር እንሄድና ሂው ኤንድ ሳቹሬሽን የሚለውን እንጫናለን። ሂው ኤንድ ሳቹሬሽን ኢሚዲየትሊ ከሱ በታች ያለውን ብቻ ሌየር አፌክት እንዲያደርግ አልትን ተጭነን አንድ ጊዜ ክሊክ እናደርገዋለን። እንዲሁም ደግሞ የሀይቁ አካባቢ ያለው ውሃ ሞሮፍ ወደ ቢጫነት ቀለሙ ወደ ቢጫነት ስለሚያደላ የሎ የሚለውን ብቻ ሴሌክት እናደርግና ቀጥታ ሳቹሬሽኑን አጀስት ማድረግ እንጀምራለን ማለት ነው። ያው እንደምታዩት አጀስት ሲደረግ ሌላው ኤሪያ ምንም ነገር አይነካም። ውሃው ግን ከዛ በፊት የነበረውን ከፍተኛ የሆነ የፀሐይ ነጸብራቅ በተወሰነ መልኩ እየቀነሰ ይመጣና አስፓልቱን ወደ መምሰል ይመጣል ማለት ነው። ልዩነቱን ለማየት አሁን አንድ ጊዜ ብናጠፋው አሁን እንደምታዩት አስፓልቱና የውሃው ከለር በተወሰነ መልኩ ተቀራራቢ ሆኗል። እሱንም ቼክ ለማድረግ መሀል ላይ ያለችዋን ሌየር ወይም ደግሞ የሀይቁን ሌየር አንድ ጊዜ ክሊክ አድርገን ስናጠፋው አስፓልቱ በእንደዚህ አይነት መንገድ ይመጣል። እንደገና መልሰን አንድ ጊዜ ክሊክ ስናደርገው ደግሞ እንደዚህ ይሆናል ማለት ነው። ስለዚህ የተለያዩ ፎቶዎችን በከለርም ሊለያዩ ይችላሉ፣ በቦታም ሊለያዩ ይችላሉ። ለምሳሌ ኔቸር ያለበት ፎቶና የሰው ምስል፣ ከተማ ያለበት ፎቶና የእንስሳ ምስል ሊሆን ይችላል። እኛ ብለንድ ከማድረግ ከፈለገን እስካሁን በመጣንበት ቴክኒክ በመጠቀም ሁለቱን ፎቶዎች መርጅ ማድረግና በጣም አርቲስቲክ የሆነ እጅግ በጣም ሊያምር የሚችል ፎቶዎችን ክሬት ማድረግ ይቻላል ማለት ነው። እንግዲህ ለዛሬ ያለን ቱቶር ይሄን ይመስላል። እስካሁን ከተከታተላችሁ ቪዲዮ ተመችቷችኋል ማለት ነው። ቪዲዮ ከተመቻችሁ ደግሞ ላይክ፣ ሰብስክራይብ እና ሼር ማድረግ አትርሱ። ላይክ፣ ሰብስክራይብ እና ሼር ስታደርጉ እኛንም ሌሎች ቪዲዮዎች እንድንሰራ ያበረታተናል። እንዲሁም ጥያቄ ካላችሁ ኮሜንት ሴክሽን ላይ አስቀምጡልን። ይሄ ቪዲዮ ይጠቅማችኋል ብላችሁ ለምታስቡ ሰዎች ሼር አድርጉላቸው፣ ላኩላቸው። አትሊስት የሆነ ነገር ይማሩበታል ብለን ተስፋ እናደርጋለን። በሚቀጥለው ቪዲዮ እንዲሰራላችሁ የምትፈልጉት ማየት የምትፈልጉት የፎቶሾፕ ቱቶር ካለ ኮሜንት ሴክሽን ላይ አስቀምጡልኝ። በሚቀጥለው ቪዲዮ እስክንገናኝ መልካም ጊዜ